ይኸውላችሁ አንድ ብር ሳታወጡ ማለት ነው ቢጫ የነበረ ጥርሳችሁን ወደ ነጭ እንዴት እንደምትቀይሩት ነው አሁንም ማሳያችሁ ማለት ነው። እንደዚሁም ደግሞ ያ መጥፎ የአፍ ሽታ የሚያስቸግራችሁ ሰዎች ድዳችሁ እያበጠ የሚያስቸግራችሁ ሰዎች እሱንም በቀላሉ እንዴት እንደምትገላገሉ ነው አሁን የምነግራችሁ። ንጥረ ነገር ቤታችሁ ካለ በቀላሉ እሱን ብቻ በማዘጋጀት እስከ ወዳኛው የምትገላገሉበትን ነገር ነው አሁንም ማሳያችሁ ማለት ነው። እቺን ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱ። መጠቀም የምትፈልጉ ሰዎችም ሴቭ ማድረጋችሁን እንዳትረሱ። አሰራሩን አሳያችኋለሁ። እስከዛ ግን ይሄን ቪዲዮ የምታዩ ሰዎች የምን ሀገር ተወላጅ ናቸው? እሱን ኮሜንት ላይ ጻፉልኝ። በመጀመሪያ አንድ የተላጠ ሙዝ የሙዝ ልጣጭ ታዘጋጁና ልጣጩን ትፈቀፍቃላችሁ። በደንብ ፈቅፍቃችሁ ካነሳችሁት በኋላ ጎድጎድ ያለ ሳህን ውስጥ በደንብ ማድቀቅ። ከዛ ላይ ታነሱትና አንድ ማንኪያ ከዛ ላይ ታነሳላችሁ። ጎድጎድ ያለ ሳህን ውስጥ እሱን መጨመር ማለት ነው። አንድ ማንኪያ ትጨምራላችሁ። ሙዝ ጥርስ ነጭ ለማድረግና ቢጫ ነገርን ከጥርሳችሁ ላይ ለማንሳት በጣም ነው የሚጠቅማችሁ ማለት ነው። ሁለተኛ ደግሞ አንድ የሻይ ማንኪያ ሎሚ ትጨምራላችሁ። አንድ የሻይ ማንኪያ ሎሚ ከጨመራችሁ በኋላ ደግሞ ሶስተኛ ላይ አንድ የሻይ ማንኪያ ሳይበዛ ጨው ትጨምራላችሁ። ጨው በውስጡ አንቲባክቴሪያል እና አንቲ ኢንፍላማቶሪ ፕሮፐርቲ ስላለው መጥፎ የአፍ ሽታን ለማስወገድና እንደዚሁም ደግሞ ድዳችሁ የሚያበጥባችሁ እንደዚሁም ደግሞ የድድ በሽታ ለመከላከል በጣም ነው የሚጠቅማችሁ። ጨው ግን ሳይበዛ ነው እሺ። በመጠኑ አሁን ባልኳችሁ መጠን ነው የምታደርጉበት፣ ሲበዛ መጥፎ ስለሆነ ማለት ነው። በመጨረሻ ደግሞ የእናንተ ምርጥ የሆነውን ኮልጌት ትመርጡና አንድ የሻይ ማንኪያ ላይ ተቀንሱትና እሱን ትጨምራላችሁ። ኮልጌት ከሌላችሁ ከሌላ ሰው መበደር ትችላላችሁ። ትንሽዬ ስለሆነች እሷን ታረጓትና ከዛ በኋላ ሁሉንም በዛ ሚክስ ታደርጋላችሁ። በደንብ ካዋሃዳችሁት በኋላ በንጹህ ብሩሽ ጥርሳችሁን መቦረሽ። ከዛ በኋላ 2 ደቂቃ ብቻ ነው ጥርሳችሁን ለ2 ደቂቃ ብቻ ትቦርሹታላችሁ ማለት ነው። በቀን ሁለቴ ነው የምትጠቀሙት። በቀን ሁለቴ ከተጠቀማችሁት በኋላ የቀረውን ደግሞ ሚክስ ያደረጋችሁትን ነገር ፍሪጅ ውስጥ እንዲቀዘቅዝ ታስቀምጣላችሁ ለሌላ ጊዜ እንዲጠቅማችሁ ማለት ነው። ይሄን በተደጋጋሚ ተጠቀሙት። ገራሚ የሆነ ለውጥ፣ ገራሚ የሆነ ጥርስ፣ ነጭ ጥርስ ነው የሚኖራችሁ። እንደዚሁም ደግሞ የአፍ ሽታ ለአንዴና ለመጨረሻ ታስወግዳላችሁ ማለት ነው። የድድ ህመምም ካለባችሁ እሱንም በደንብ ትከላከላላችሁ። እብጠትም ካለ እሱንም እንዲፈውሳችሁ ያደርግላችኋል ማለት ነው። ይሄን ቪዲዮ ለሌሎች ሰዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። እኔንም በሌላ ቪዲዮ እንድንገናኝ ፎሎ ማድረጋችሁ እንዳይረሳ። ይመቻችሁ ቤተሰቦች።